አሰላም አለይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። ክርስቲያን ወገኖቼ ሰላም ሰላም ብያለሁ። ውዶቼ በድንገት ወደ ሀገሬ ልገባ ነው እላችኋለሁ። ሳልዘጋጅ ሳላስብበት እላችኋለሁ። ምን ትላላችሁ? እኔ ሳትዘጋጁ ወደ ሀገር ግቡ ብዬ አልመኝም። ምክንያቱም አንድ ሰው አላማ አለው የወጣበት አላማውን አሳክቶ እንዲገባ ነው የምፈልገው። ግን ምን ታደርጉታላችሁ? ይኸው ተነስቻለሁ እላችኋለሁ። ዱዓ አድርጉልኝ። እንግዲህ ስንት ኪሎም እንደሆነ አላውቅም። ኪሎ ብዙ ይመስለኛል። አላስመዘንኩትም። እዛው ወስጄ ያስመዝነዋለሁ ብያለሁ። እኔ 3 ሻንጣ ነው አንዱ ትንሽ ወላሂ ሀገር ልትገቡ ስትነሱ ማለት ነው ኮቶቶ አላቅም ኬት እንደሚመጣ ማለት ነው። አንዱን አሁን እኔ አንዱን እጥላለሁ፣ አንዱን አነሳለሁ። ይሄ ይጠቅማል፣ ይሄ አይጠቅምም እያልኩ ተራ በተራ አንዱን እያነሳው አንዱን እየጣልኩ እንደዛም ሆኖ ሻንጣው ያው ሊፈነዳ ነው። ኧረ ክብደቱ ያ ረቢ በጣም ነው የሚከብደው። ዱዓ አድርጉልኝ። እንግዲህ አላህ ካለ ልመለስም ላለመለስም እችላለሁ። ያው አላህ ነው የሚያውቀው። ቤተሰብ አትመለሽም እያለኝ ነው። እኔ ደግሞ ምንም ሳልዘጋጅ ስላገባሁኝ እመለሳለሁ የሚል ሀሳብ አለኝ። እንግዲህ አላህ ነው የሚያውቀው ሁሉንም ነገር። ኢንሻአላህ እናንተም ዱዓ አድርጉልኝ። ደግሞ ዩቲዩብን ሰብስክራይብ እያደረጋችሁ አበረታቱኝ እያልኩኝ እና ይኸው ተነስተናል እላችኋለሁ ውዶቼ። ያኔ በድንገት ነው የተነሳሁት። ያው በአንድ ሳምንት መሀል ነው ትኬትም የተቆረጠልኝ። ምክንያቱም እኔ ጃንዋሪ ነበረ ገባለሁ ብዬ ያሰብኩት ማለት ነው። የሚመጣው ጃንዋሪ ማለት ነው 2027 ነበር ገባለሁ ብዬ ያሰብኩት። አጋጣሚ እናንተ ስትገቡ ሰዎቹ ሊሄዱ ነበረ፣ ሊሳፈሩ ነው። ከዛ እናንተ ሄዳችሁ ስትመጡ እኔ መሳፈራለሁ ስላቸው፣ አይ እንደዚህማ መሆን የለበትም ከሆነ ይቀር ከተሳፈርሽ ይቀር እኛም ስለምንሳፈር አሁን ተሳፍረሽ አብረን ተሳፍረን አንቺም ትመጫለሽ እኛም እንመጣለን አንድ ላይ 3 ወር ምናምን ቆይተን እንመጣለን ብሎኛል ሰዎቹ። እኔ ያልተዘጋጀውም ብላቸውም ምንም ሊሰሙኝ አልቻሉም። ለ3 ወር አይደለ ወይ የምትሄጂው? ምን አረገልሻል ብር በቃ መተሽ ስለምትሰሪ ምን ችግር አለው ሄደሽና ነይ ብሎኛሉ። እንግዲህ እምቢ ማለት አልችልም። ምክንያቱም የምገባው ሀገሬ ነው። እንዴት እንደዛ ትያለሽ ብሎ ሊሉኝ ስለምችሉ እና እኔም ምንም አማራጭ ስላሌለኝ ተነስቻለሁ እላችኋለሁ። እንግዲህ ነገ ነው በረራዬ። የቦሌውን ጉዳይ ደግሞ ስንት ኪሎ እንደሚፈቀድ አላቅም። እኔ ስንት ኪሎ እንደሚፈቀድ ሻንጣ ውስጥ ስንት አንዱ ሻንጣ ስንት ኪሎ መሆን እንዳለበት አላቅም። ስንት ሻንጣ እንደሚፈቀድም አላቅም። ያው እኔ አላስመዘንኩትም። ያው 3 ሻንጣ ከዚህኛው ጋር ማለት ነው። ከዚህኛው ጋር 4 ሻንጣ ማለት ነው። ያው ይሄ ዝም ብዬ እቃ ለመያዝ ነው። ብዙ እቃ ይዘልኛል፣ ስልኮች ምናምን ይዘልኛል ብዬ ነው ይሄን ያዘጋጀሁት። ያው እቃ ሊይዝልኝ ፈልጌ ነው። እና ቲኬቴ ደግሞ ይኸውና ይሄን ይመስላል ቲኬቴ። ይሄን ይመስላል። ያው ለ3 ወር ነው የተቆረጠልኝ ትኬት
እና እናንተም ዱአ አድርጉልኝ እንደኔ ግቡ ብዬ እንግዲህ ውዶቼ ይሄን ይመስላል። በዱአችሁ አትርሱኝ፣ ዱአ አድርጉልኝ። ያው ገብቼ ደግሞ ሁሉንም ነገር ስለ ሀገርም ኤርፖርት ሁሉንም ነገር አሳያችኋለሁ። ያለውን ነገር ሁሉንም ነገር እነግራችኋለሁ። ስንት ኪሎ እንደሚፈቀድ፣ ስልክ ስንት እንደሚያዝ፣ ይዛችሁ የምትገቡ ያለባችሁ ነገር አይቼ ሁሉንም ነገር ቪዲዮ እሰራላችኋለሁ ኢንሻአላህ ካላህ ጋር። እናንተ ዱአ አድርጉልኝ። እናንተም አላህ ያሰባችሁትን አሟልታችሁ ለሀገራችሁ ያብቃችሁ ነው የምለው። ያው ለነገሩ አይሞላም፣ 1000 ዓመትም ብሰሩ አይሞላም። ያው አንዱ ስትሉ አንዱ ይጎላል፣ አንዱ ሲሞላ አንዱ ይጎላል፣ አንዱ ሲሞላ አንዱ ይጎላል። እንደዚህ እየተባለ ያው መኖር ነው እንግዲህ፣ ምንም ማድረግ አይቻልም። ያው እኛ ብለን ሰውን አላህ ያለው ነው የሚሆነው። ያው እንዳልኳችሁ እኔ ጃንዋሪ ነበር እገባለሁ ያልኩት 2027። እንግዲህ ያው እንደዛ ስላቸው ሰዎቹ ያው አሁን ግቢ፣ ምክንያቱም እነሱ ከሌሉ በነፃ ደሞዝ ሊከፍሉ ነው እንዴ? እሱን መሰለኝ አስበው አሁን ገብተሽ ነይ ብሎ ትኬት ቆረጡልኝ። በሳምንት መሀል ደግሞ ምንም ነገር አልገዛውም፣ ምንም ነገር አልተዘጋጀውም። ካርጎ አደርጋለሁ ብዬ ነበረ እቃ ገዝቼ መጀመሪያ ሳስበው አስቤው ካርጎ አደርጋለሁ ብዬ ነበረ። ምንም ነገር ሳልገዛ በቃ ይኸው የአንድ ወር ደሞዜ ብቻ ይዤ ነው የምገባው ማለት ነው። አሁን በእጅ ያለ የአንድ ወር ደሞዝ ብቻ ነው። ያኔ እገባለሁ ብዬ ስላላሰብኩኝ ያለኝን ነገር ያው በየወሩ ልኬ ያው አንዳንድ ነገር እየተሰራበት ነበረ። በየወሩ ነው ደሞዝ ምልከው የነበረው። ያው ይሄ ይመጣል ብዬ አላሰብኩም። እንግዲህ እናንተም እንደኔ እንትን እንዳትሉ፣ እንዳትፎገሩ። ምክንያቱም መቼ ግቡ እንደምላችሁ ስለማታውቁ ብር በእጃችሁ መያዝ አለባችሁ። እንደኔ ጅል እንዳትሆኑ። እኔ ያው እቆያለሁ ብዬ ስላሰብኩኝ ነው በቃ ብሬ ሁሌ በየወሩ ልኬ ይሄን ስሩ፣ እንደዚህ አድርጉ እያልኳቸው አሁን ያው ድንገት ተነሳውን በባዶ እጄ እላቸዋለሁ። አሁን ያው እንደ ወር ደሞዝ ነው ያለኝ። እንግዲህ አላህ ያውቃል ሁሉንም ነገር ያመጣው እሱ ስለሆነ ያው ሁሉንም ነገር የሚያሳምረው ሁሉንም ነገር የሚያስተካክለው እኛ ሲሆን እሱ ስለሆነ እንግዲህ ተወከልተለና ብለን ያው እንገባለን እላቸዋለሁ ውዶቼ። በዱአችሁ አትርሱኝ፣ ዱአ አድርጉልኝ። ሀሳብ አስተያየታችሁን ደግሞ ኮመንት ላይ ጻፉልኝ እያልኳችሁ እንጂ አላውቅም። ሀገር ስትገቡ ደግሞ ማለት ነው ሀሳቡ ጭንቀቱ ወላሂ በዚህ ሳምንት አንድ እንቅልፍ አልተኛውም። በቃ ወላሂ አይኔ ራሱ በጣም ቀልቷል፣ ምክንያቱም ስላልተኛው። ጭንቀት ነው የሚለቀባችሁ ወላሂ። ጭንቀቱ ምንድነው ታውቃላችሁ? ሊከሌ ምንድን ነው የምሰጠው፣ ሊከሌ ምን ትለኛለች፣ ሊከሌ ሰጥቼ ሲከሌስ፣ ይሄ ነገር ነው ወላሂ እኛም ወደ ኋላ የጎተተን ይሄ ነው። አሁን የሚያጨንቀኝ እሱ ነው። እሺ እንዴት ነው ምንድን ነው የምላቸው፣ ምንድን ነው የምሰጣቸው? በቃ ጭንቀት ሆኖብኛል ወላሂ ምን እንደምላቸው አላውቅም። ያው ሰው አይረዳችሁም፣ ሰው በአጠቃላይ ማለት ነው። ለእኔ ተዘጋጅታችሁ ለነገር አሟልታችሁ አስባችሁበት የገባችሁ ነው የሚመስለው ሰው ማለት ነው። የእናንተ ችግር አላህና እናንተ ብቻ ናቸው የምታውቁት። እንግዲህ የራሱ ጉዳይ ብለን ተነስተናል። እንግዲህ አላህ ካለ ማለት ነው። በቃ የፈለገው ይበል እንግዲህ ምንም ማድረግ አልችልም። አሁን ምንም ማድረግ አልችልም። ስለዚህ
ያለውን ነገር ቢቆጡ ምንም ብል መቀበል ነው ሁሉንም ነገር። አንዳንዴ ስደት ባይኖርስ ያስብላል። ይህ አሁን ድንገት ልትሄዱ ስትነሱ ማለት ነው። ምክንያቱም ከዚህ በፊት ያው ስደት ያለው ሰው ወደ ሀገር ሲገባ ፋሚሊ ለሁሉም ነው የሚሰጡት ማለት ነው። አሁን የአክስቶቼ ልጆች አሉ ብዙ ነን፣ ፋሚሊ ብዙ ነን። በቃ እያንዳንዱ የሆነ ነገር ይሰጡ ነበረ ማለት ነው። እኔ ሀገር እያለሁ በቃ እነሱ በቃ ዝም ብሎ ነው የሚያገኙት። በቃ እዚህ ስመጣ ከመሬት በቃ ብር የሚታፈስ ነገር ነበር አድርጌ የማስበው። እንደዚህ ተሰርቶ እንደዚህ ተለፍቶ ብር የሚገኝ አይመስለኝም ነበረ። የመጀመሪያ ጊዜ መጥቼ ማለት ነው እህቴ ጋር የሆነ ስራ ገብቼ ከእህቴ ጋር ማለት እህቴ እዛ ቤት ነበር የምሰራው። ከዛ ገብቼ እንዴ ምሳ ተሰርቶ ምናምን ቢፌ ምናምን ሲዘጋጅ ቢፌ ነው እንዴ የምዘጋጀው? ከዛ ሽንት ቤት የጣቢ ምናምን እንዴ ሽንት ቤት ላጥብ ነው እንዴ የመጣሁት ብያታለሁ። መቼም አትረሳም፣ ሁሌ ስታስበው ትስቃለች። እኔ ወላሂ ሁሉም ሰው ግን አሁን ግን ይሻላል። ያው ብዙ ነገር ያውቃሉ፣ ግን እኛ የመጣን ጊዜ ማለት ነው በቃ እኛ ምንም ነገር አናውቅም። ወላሂ ምንም ነገር ምን እንደሚሰራ ምንም የማውቀው ጉዳይ አልነበረም። ግን ማይለመድ ነገር የለም። ያው ተለመደ፣ ያው መስራት ጀመር፣ ሰራን። አልሐምዱሊላህ ለዚህ በቅተናል። ያው ዱንያ መቼም አንጠግብም እንጂ አልሐምዱሊላህ። ያው አገር ስገባ የመጀመሪያዬ አይደለም። ከዚህ በፊት ገብቼ መጥቻለሁ። ከዚህም በፊት የገባሁበት ድንገት ነበረ። በአንድ ወርም መሃል ላይ አጋጣሚ እናቴ ታማ እሷን ለማየት ተነስቼ ገባሁኝ። የዛኔ ብር ነበረኝ፣ አጋጣሚ እኮ ብር ነበረኝ። አልሐምዱሊላህ ደስተኛ ሆኜ ነበር የገባሁት። አሁን ግን ከፋኝ፣ ምክንያቱም የዛኔ ልመለስ ነው የገባሁት። አሁን ደግሞ ያው ቤተሰብ አትመለሽም፣ በቃሽ ይበቃሻል፣ አሁን ከመጣሽ አትሄጂም፣ እንደውም ሰበብ ነው እንደውም አሪፍ ነው ብሎ ስላሉኝ ነው እንጂ እኔ መምጣት ነው የምፈልገው። አሁንም ግን ቤተሰብ አይሆንም ብለዋል። አላውቅምበት፣ ያው አሁን መወሰን አልችልም። ገብቼ ሁኔታውን አይቼ አየሩን አይቼ ሁሉ ነገር አይቼ መወሰን እችላለሁ ብዬ አስባለሁ። ኢንሻአላህ ሁሉንም ነገር አላህ ነው የሚያውቀው። እኔ የማውቀው ነገር የለም። ዱአ አድርጉልኝ፣ ግን በተረፈው ዱአ አድርጉልኝ፣ በዱአችሁ አትርሱኝ እላችኋለሁ ውዶቼ። እኔ ብቻ ነኝ ግን እንደዚህ የምጨነቀው እንቅልፍ ማጣው። አሁን እናንተም አገር ስትገቡ ከዚህ በፊት ገብታችሁ የመጣችሁ ምናልባት ካላችሁ እንደኔ ሆናችኋል እንዴ? ወላሂ በቃ ይሄ በሳምንት ነው። የዛሬ ሳምንት ነበረ የተነጋገርነው ልንሄድም ነው ምናምን ስትለኝ እኔም በቃ እኔም ጃንዋሪ ሄጄ እመጣለሁ ምናምን ስላት ኧረ ጃንዋሪማ አይሆንም ብላ ያለችኝ። ያው በሳምንት መሃል ሁሉ ነገር ጨረሱልኝ፣ ሁሉ ነገር አረጉልኝ፣ ትኬት ምናምን እና እላችኋለሁ በቃ እኔ ነገ እነሳለሁ። እኔ ነገ ቀን ነው የሚሄደው፣ እነሱ ደግሞ ማታ ነው የሚሄዱት ማለት ነው። እንግዲህ ይሄን ይመስላል ውዶቼ። ሀሳብ አስተያየታችሁን ደግሞ ኮመንት ላይ ጻፉልኝ። ውዶቼ በዱአችሁ እንዳትረሱኝ፣ ዱአ አድርጉልኝ። በሰላም ገብቼ ደግሞ ያለውን ነገር ሁሉንም ነገር ነግራችኋለሁ ኢንሻአላህ። አላህ ካለ እያንዳንዱን ነገር እነግራችኋለሁ። ግን ሲሄድ እንትን የለኝም፣ ዋይፋይ ምናምን የለኝም። ምናልባት ከሄድኩኝ ዋይፋይ ከገዛሁኝ ሁሉም ገዝቼ ሁሉንም ነገር እነግራችኋለሁ። ሀገር ያለውን ነገር ማለት ነው። እንደ ሰው እንደሚለው ነው የሚፈራው የሀገር ቤት የኑሮ ውድነት ወይስ አይደለም የምለውን ነገር ሁሉንም ነገር አይቼ አነጻጽሬ ኢንሻአላህ አላህ ካለ እነግራችኋለሁ። ኢንሻአላህ በሚቀጥለው ቪዲዮ እንገናኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።